እናት አባታችንን ተጠላች አንድ ሴት መፍትሁ ሌላ ቦታ መከራየት አይደለም መፍታት ነው መፍትሁ ማለት ነው ይሄ ሐዲሱ ሷሂህ ነው እነ ሰይድ ዑመር ያስፈቱበት አጋጣሚ ነው ያለው ማለት ነው ተወደሽ ተስተካክለሽ እናት አባቴን ዝቅለሽ ቀድሚኔን ተወደሽ ነው መፍትሁ የሚሆነው ማለት ነው وعن ابن عمر رضي الله عنهما قال كانت تأتي امرأة وكنت أحبها وكان عمر يكرهها فقال لي طلقها فأبيت فأتى عمر رضي الله عنه النبي صلى الله عليه وسلم فذكر ذلك له فقال النبي صلى الله عليه وسلم طلقها رواه أبو داود والترمذي عبد الله بن عمر رضي الله عنه يا سيد عمر لجناچو سيد عمر من አሉኝ አሉ ልጅ ሆይ አሉኝ አሉ سيد عمر عبد الله እችን ሚስትህን እኮ አልወደድኩልህም እኔ አንተ አግብተሃታል እንጂ እኔ እኮ አልወደድኩልህም እና እኔ ስለጠላኋት ፈታት ዝም ብለህ ወጣት ልብ እንበል እችን አንተ ያስካት ሚስትህን አሉ አባትየው እኔ አልወደድኩልህም ምን ላድርግ ፈታት ይወዷታል ደግሞ በጣም ይወዷታል ሚስታቸው ተጠሏትማ ጥላቸው ሰራሱ ያስፈታቸው አይደል እንዴ የእናት አባት ሀቅ መለኪያው እኮ እየወደድካት እነሱ ተለም መፍታት ፈታ አሏቸው ከበዳቸው መፍታትና እስቲ ቆይ ወደ ነብያችን ልሄዳሉና አባቴ እንዲህ ያለች ሚስት ይዤ ነበር ታልፈታህ አለኝ ምን ይሻላል አሏቸው ለነብያችን አለይሂ ሰላቱ ወሰለም እንዲህ አባትህ እየጠላት እኮ መያዝ አትችልም ፈታው አሉ ረሱል አለይሂ ሰላቱ ወሰለም እኛስ እናትህ ወይ አባትህ የጠላት ጊዜ ወጣ መከራየት ነው መፍትሄው መፍትሄ አይደለም ይሄ ሐዲሱ ምንድነው ያየነው እናት አባት ተጠላ ምንድን ይሆን ያልነው አባትህ ተጠላት ምን ይሆናል ምን ይሆናል አልገባችሁም እንዴ ምን ያርጋት ይፍታ ነው ሌላ ቤት ቀበሌ 10 ተሆነ 18 ሄዶ ይከራይ አይደለም ይፍታ ነው መፍትሄው ግን የሚገርመው ይሄ አሁን ደህና ናት ብሎ አግብቷት በኋላ መጥፎ ሆና ነው ትፈታ እያልን ያለ ነው ገና ተመጀመሪያው ከራባት አለ ሆይ ቀበቶ አለ ሆይ ብላ ተጠይቀዋለች ወጣቶች ይገባቸዋል ብዬ ነው ቀበቶ ማን ነው ከራባቱ ማን ነው ከራባት እናት ናት አንቃ የምትይዘኝ የት ዋሽ የት ወጣሽ የት ገባሽ ብላ የምትጠይቅ ቀበቶ ደግሞ ለአባቱ የሚያደርጉት ለሷ ችግር የለም ዘመሽ በይኝ እንጂ ይላል ይኸው ኪታቡ ያለን ምንድነው ደህና ናት ብላ አግብቷት መጥፎ ሆና ብትገኝ ይፍታት ነው ገና እናት አባት ታሉ አይመቸኝም እያለች እንዴት ነው እቺ ሴት የምታገባት ነው መጀመሪያው ነው ይሄ ሐዲሱ እያለን ያለው አንተ ጥሩ ናት ብላ አግብተሃት በኋላ ለአባት ቢጠላት ወይ እናቱ ጠላፍታ ነው መጀመሪያውን አስቀድማ ገና ስታጫት እናት አባት አይመችኝም ስትል ወጥቼ ከራይልሻለሁ ብቻ ይሽበኝ እንጂ ታልክ ኢማንህ ቀናኛ አይደለም ነው ቀናማ አይደለም ማለት ለእናቴ ታልወሽማ ታንቺ በፊት ማውቃቸው እናት አባቴን እንጂ አንቺን አላቅም ዞር በይ ብለህ መተው ነው ያለብህ ማቋረጥ ነው ያለብህ ማለት ይሄ አሁን ያየነው ለአባት ተብሎ ይፍታ ያለው ነው ለእናት ተብሎሳ አላህ ሐዲስ ቀጣይ ያመጣላችኋለሁ وعن ابي الدرداء رضي الله عنه ان رجلا اتاه فقال ان لامراه وان امي تأمروني بطلاقها فقال سمعت رسول الله صلى الله عليه وسلم يقول الوالد اوسط ابواب الجنه فان شئت فاضع ذلك الباب او يحفظه ابو الدرداء ሰውየው መጣና እኔ ጥሩ ሚስት ነበረች ለኔ ተመችታኝ ነበር ግን እናቴ አልይሻለቻት ምን ትላለህ ኋላቸው አቡ الدرداء አይ እኔ ነብያችን ሐዲስ ሰምቻለሁ አሉ ምንድን እናት አባት የጀነት ማዕል ቁልፍ በር መክፈቻው እናት አባት ናቸው ሲሉ ሰምቻለሁ ተፈለክ ያንን በር ጠብቅ አባር ሚስትህን ታልፈለክ ጀነት ጋር ቸው ተባባል ጀሃነም ወረድ ሚስትህን ያዝ ምርጫው ያንተ ነው ብለው አቡ الدرداء ፈትዋ ሰጡ ማለት ነው ስለዚህ ለእናት የሚፈታል ማለትን ከዚህኛው ሐዲስ አየን ማለት ነው ግልጽ ነው አይደል